በቴሌግራም የመጣው አዲሱ ፓስኪ ምንድነው? እንዴትስ አካውንታችንን 100% ደህንነቱ የተጠበቀ እናደርጋለን? ማብራሪያውን እንከታተል። በቴሌግራም ሴቲንግ ውስጥ ይህን ፓስኪዝ የሚል አዲስ አማራጭ አይታችሁታል? ይህ ፊቸር አካውንታችሁን ከማንኛውም አይነት ጠለፋ 100% ነፃ የሚያደርግና የፓስወርድን ጣጣ የሚያስቀር አዲስ ቴክኖሎጂ ነው። ቀድሞ ወደ ቴሌግራም ለመግባት ኤስኤምኤስ ኮድ ወይም የይለፍ ቃል እንጠቀም ነበር። አሁን ግን በፓስኪ አማካኝነት በስልካችሁ የጣት አሻራ ወይም በፌስ አንሎክ ብቻ በከፍተኛ ፍጥነትና ደህንነት መግባት ትችላላችሁ። ዳይሬክትሊ ይህንን ፊቸር ለመጠቀም አዲስ ቴሌግራም የለቀቀውን ፊቸር ለመጠቀም ቀጥታ ወደ ቴሌግራማችን እንገባለን። ቴሌግራማችንን በዛውም ጆይን አድርጉት። እንደምትመለከቱት ፕሮፋይሉን እንነካለን። ሴቲንጋችን እንነካለን። ሴቲንጋችን ከነካን በኋላ ደግሞ እንደምትመለከቱት ፕራይቬት የምትለዋን እንጠቀማለን። ፕራይቬት እንገባለን። እዚህ ጋር የተለያዩ ፊቸሮች አሉ። ቴሌግራም ደህንነታቸውን ለመጠበቅ ተብሎ የተዘጋጁ አውተንቲኬት አለ። እነዚህ እያንዳንዳቸው ጠቃሚ ሆነው እነዚህ የምታያቸው ፊቸሮች ሁላቸውም እንግዲህ ማንኛውም ሃክ እንዳያረገን የምንጠቀምባቸው የራሳቸው ያለ ፊቸር ነው። እንደምትመለከቱት አዲስና የመጣውን ጽድት ያለውን ፓስኪ የተባለውን ለመጠቀም እንደምትመለከቱት ፓስኪ ኦፍ ነው። ስለዚህ ኦን አላረኩትም እኔ ወይም ደግሞ ፊንገር ፕሪንቲንግ ወይም ፌስ አላስገባውለትም። አብረን እነዚህ ደረጃ በደረጃ እያሳያችሁ እናስገባለን። እንደምትመለከቱት ፓስኪን ትነካላችሁ። እንደምትመለከቱት ክሬት ይላችኋል። ስለዚህ እኛ ደግሞ ክሬት ማድረግ ነው ወይ ፌስ ወይም ፕሪንት ስለሚል ክሬት እናደርጋለን። እንደምትመለከቱት ይደለታል ማለት ነው። እዚህ ጋር ምን አሻራዬን ይጠይቀኛል። በምታዩት መልክ የሚያመጣልን ጉግል ፓስ ማናጀር ይላል። እኛ እዚህ ጋር በየትኛው ነው መክፈት የምንፈልገው ወይ ደግሞ ኢሜይላችን ማለት ነው። መጀመሪያ ቴሌግራሙን ግን ስንሞላ ያስገባነው ኢሜይል ሊኖራችሁ ይገባል። እንደምትመለከቱት ክሬት ላላችሁ ብዙ ኢሜይሎች ሴቭ የምትለዋን ትጫናላችሁ። ሴቭ የምትለዋን ስትጫኑ እዚህ ጋር እያንዳንዱ ኢሜይሎችን ለእናንተ በዝርዝር ያመጣላችኋል። እኔ እዚህ ውስጥ አንድ ኢሜይል ትመርጣላችሁ። ያንን ኢሜይል መርጣችሁ ያንን ኢሜይል ስታስገቡለት በዚህ መልክ ያመጣላችኋል። ጋይስ አሁን ሰዓት ቴሌግራም ላይ ብዙ ስካመሮች እና የተለያዩ ስካመሮች አሉ። ስለዚህ ከነሱ ጋር አካውንታችን ሴቭ በሆነ መልክ ለማስቀመጥ ይህንን ስቴፕ መጠቀም አለብን። ከዚህ የምትጠቀሙትን ፓስኪ የሚለውን ስትነኩ በስልካችሁ የጣት አሻራ ወይም ፒን ቁጥር እንድታረጋግጡ ይጠይቃችኋል። አረጋግጡት። ያለቀው በዚህ ነው። ከዚህ በኋላ አካውንታችሁ ከጉግል ፓስወርድ ጋር ተገናኝቶ ሙሉ በሙሉ የተጠበቀ ይሆናል። ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። እንዲህ አይነት ጠቃሚ የቴክኖሎጂ መረጃዎችን ሁልጊዜ ለማግኘት ቻናላችንን ሰብስክራይብ አድርጉ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ።